በአሜሪካ ታሪክ ውስጥ የማይታሰበውን ታሪክ የሰራ በሚሊዮኖች ልብ ውስጥ የተስፋን ዘር የዘራ አሁን እንችላለን የስ ዊ ካን በሚለው መፈክሩ ዓለምን ያስደመመው መሪ ባራክ ሁሴን ኦባማ። ነገር ግን ይህ ስኬት ዝም ብሎ ይመጣ አልነበረም። ከአባቱ ጋር የነበረው ውስብስብ ግንኙነት፣ በወጣትነቱ የገጠመው የዘር ማንነት ቀውስና በቺካጎ ጎዳናዎች የጀመረው ተጋድሎ ለዋይት ሃውስ እንዴት አበቃው? ዛሬ የ44ኛውን የአሜሪካ ፕሬዝዳንት ሙሉ የህይወት ታሪክ በዝርዝር እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው እንደ ኤሮፓያን አቆጣጠር ነሐሴ 4 ቀን 1961 በሃዋይ ደሴት ነው። አባቱ ባራክ ኦባማ ሲኒየር ከኬንያ የመጣ ብልህ የኢኮኖሚክስ ተማሪ ሲሆን እናቱ አንደንሃም ደግሞ ነጭ አሜሪካዊት ነበረች። ነገር ግን ኦባማ ገና የ2 ዓመት ልጅ እያለ አባቱ ጥሏቸው ወደ ኬንያ ተመለሰ። ኦባማ አባቱን በህይወት ያየው አንድ ጊዜ ብቻ ነበር። እናቱ በድጋሚ ኢንዶኔዥያዊ አግብታ ወደ ጃካርታ ስለሄዱ ኦባማ የተወሰነ የልጅነት ጊዜውን በኢንዶኔዥያ አሳልፏል። እዚያም በድህነትና በተለያየ ባህል ውስጥ ማደጉ ዓለምን በተለየ እይታ እንዲመለከት ረድቶታል። በኋላ ግን ወደ ሃዋይ ተመልሶ በአያቶቹ እጅም አደገ። በወጣትነቱ ጥቁር ነጭም ባለመሆኑ ትልቅ የማንነት ቀውስ ውስጥ ነበር። በሃዋይ የሚገኘው በፑናሆ ትምህርት ቤት ሲማር በክፍል ውስጥ ብቸኛው ጥቁር ተማሪ በነበረበት ወቅት የደረሰበትን የዘር መድሎ በኋሊት ድሪምስ ፍሮም ማይ ፋዘር በሚለው መጽሐፍ ላይ በሚገባ ገልጾታል። ኦባማ በትምህርቱ እጅግ ጎበዝ ነበር። በሎስ አንጀለስ ኦክሲደንታል ኮሌጅ እና በኮሎምቢያ ዩኒቨርሲቲ የፖለቲካ ሳይንስ ካጠና በኋላ ህይወቱን የቀየረው ውሳኔ ወሰነ። በ1985 ወደ ቺካጎ በመሄድ በደቡባዊ የከተማዋ ክፍሎች ውስጥ የማህበረሰብ አደራጅ በመሆን መስራት ጀመረ። እዚያም በቤተ ክርስቲያን ውስጥ በሚገኙ አነስተኛ ቢሮዎች ውስጥ ሆኖ ስራ አጥ የሆኑ ሰዎችን መርዳትና መብታቸውን እንዲያስከብሩ ማስተማር ጀመር። እዚህ ጋር ነው ለውጥ የሚመጣው ከላይ ሳይሆን ከታች ካለው ህዝብ ነው የሚለው ትልቅ እውነት የተረዳው። ይህ ተሞክሮ ነው ወደ ፖለቲካው ዓለም እንዲገባ ያነሳሳው። በመቀጠልም ወደ ታዋቂው የሃርቫርድ የህግ ትምህርት ቤት ገባ። እዚያም እጅግ አስገራሚ ታሪክ ሰራ። በ104 ዓመት የትምህርት ቤቱ ታሪክ ውስጥ የመጀመሪያው ጥቁር አሜሪካዊ የሃርቫርድ ሎ ሪቪው ፕሬዝዳንት በመሆን ተመረጠ። ይህ ስኬቱ በወቅቱ በኒውዮርክ ታይምስ ጋዜጣ ላይ ትልቅ ዜና ሆኖ ወጣ። ይህም የወደፊት ዓለም አቀፍ መሪነቱን ፍንጭ የሰጠ ነበር። ከሃርቫርድ እንደተመለሰ ሚሼል ሮቢንሰንን አግብቶ በቺካጎ የህግ ባለሙያ ሆነ። እንደ ኤሮፓያን አቆጣጠር በ1996 የኢሊኖይ ግዛት ሴናተር በመሆን ተመረጠ። ነገር ግን መላው አሜሪካን ስሙን እንዲያውቅ ያደረገው በ2004 የዴሞክራቲክ ፓርቲ ትልቅ ስብሰባ ላይ ያደረገው ንግግር ነው። ያኔ ገና ወጣት የነበረው ኦባማ በመድረክ ላይ ወጥቶ እንዲህ አለ። በአሜሪካን ውስጥ የሊበራል ወይም የኮንሰርቫቲቭ ክፍፍል የለም። ያለችው አንዲት የተባበረች አሜሪካ ናት። ይህ ንግግር በሚሊዮኖች ልብ ውስጥ ገባ። በ2007 ፕሬዝዳንት ለመሆን እንደሚወዳደር ሲያስታውቅ ብዙዎች አይቻልም ብለውት ነበር። ተቃዋሚው ታዋቂዋ ሂላሪ ክሊንተን ነበሩ። ነገር ግን ኦባማ ተስፋና ለውጥ በሚሉ ቃላት ወጣቶችና አዲስ ደጋፊዎችን ማሰባሰብ ቻለ። በወቅቱ አሜሪካ በታላቁ የኢኮኖሚ ውድቀት ውስጥ ነበረች። ህዝቡ አዲስ እይታ ፈልጎ ነበር። በመጨረሻም ህዳር 4 ቀን 2008 የአሜሪካው 44ኛው ፕሬዝዳንት ሆኖ ተመረጠ። ይህ ቀን የማይቻል የሚመስለው ነገር ግን ተሳክቶ የታየበት የታሪክ ምዕራፍ ነበር። ኦባማ ለ8 ዓመታት አሜሪካንን በመራበት ወቅት በርካታ ፈታኝ ስራዎችን ሰርቷል። በሚሊዮኖች የሚቆጠሩ ሰዎችን የጤና መድን ተጠቃሚ ያደረገው ኦባማ ኬር የወደቀውን የአሜሪካ መኪና አምራች ኩባንያዎች ከኪሳራ ማዳንና እንደ ኤሮፓያን አቆጣጠር በ2011 የኦሳማ ቢንላዲን መገደል ዋናዎቹ ናቸው። በስልጣን ዘመኑ ብዙዎች ተቃውሞችን በዘር ምክንያት የሚመጡ ትችቶች ቢገጥሙትም ሁልጊዜ በተረጋጋና በሰከነ መንፈስ ነገሮችን በመያዝ ይታወቃል። ዛሬ ኦባማ ከስልጣን ቢወርድም ታሪኩ ግን ለብዙዎች አርአያ ነው። ከየትም ተነስተን በትጋት ከሰራን የፈለግንበት መድረስ እንችላለን የሚለው ትልቅ ትምህርት ሰጥቶናል።
የዛሬው ቪዲዮ ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። ይህ ታሪክ ካነሳሳችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ የማንን ታሪክ በዝርዝር እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ ይጻፉልን።